ቻለው ይሄ ነገሮች ለምድሮ ክሮስ ያደረጉት የአዋሽ ባንክ ሄድኳርተር የአዋሽ ባንክ ዋና መስሪያ ቤት ዲዛይን ነው። ፍሎር ፕላን ነው። ይሄ እንደምታዩት የተሰራው በ2006 ላይ ነው ፕሮጀክቱ መሰራት የጀመረው። ስለዚህ 2006 ላይ ሲሰራ እዚህ ጋር አይታችሁ ከሆነ ትዊን ታወር ነው። ይሄ የአዋሽ ኢንሹራንስ ነው ከጀርባ በኩል ያለው። ከፊት ለፊት በኩል ደግሞ ያለው አዋሽ ባንክ ነው ማለት ነው። ስለዚህ እዚህ ጋር እንደምታዩት ትዊን ታወር ነው እና ደግሞ ስካይ ብሪጅ አላቸው በመሃላቸው ስካይ ብሪጅ አላቸው። የሚገርማችሁ የተሰራው 2006 ነው በፈረንጆቹ። በእኛ እስከ 2000 አልገባንም። 1998 ላይ ነው ስራው የተጀመረው። ያው እንደምታውቁት ብዙ ጊዜ ኢንተርናሽናል ባንክ ዲፓርትመንት ይላል። ሄድኳርተር አያችሁ። እዚህ ጋር ደግሞ ሄድ ኦፊስ ብራንች ምናምን ይላል እና ስኮር ስትራክቸር ነው በሚገርም ሁኔታ። እኔ አንድ የገረመኝ ነገር ምንድን ነው ከዚህ ድራፍቲንጉን ሳየው አይታችሁ ከሆነ በጣም ጥንቅቅ ተደርጎ ነው ምናምን ነገር ድራፍት የተደረገው። ዳይሜንሽኖቹ ምናምን ነገር በጣም ክሊር ናቸው ምናምን ነገር እና እያንዳንዱ ዶር ላይ የሚገርመው ነገር ታግ አለው። አሁን ለምሳሌ እዚህ ጋር ዶር DRO 309 ይላል። እዚህ ጋር DRO 310 ይላል። እዛ 309 ይላል አይደለ? እዚህ ጋር 310 ይላል። እዚህ ጋርም ደግሞ ስትመጡ 330 እያንዳንዱ ዊንዶም እንደዚሁ ማለት ነው። ዊን 03 በቃ ይሄ ዊንዶ ዶር ስኬጁል ላይ በደንብ ተደርጎ ነው የተሰራው። ሌላው በጣም ያስገረመኝ ነገር ዳይሜንሽን እንትኑም በጣም አሁን ይሄ ሬቪት ባልነበረበት ቢም ባልነበረበት ጊዜ ነው እንደዚህ የተሰራው እና ፕሮጀክቱን እንደነገርኳችሁ ነው ዲዛይን ያደረገው። ፕሮጀክቱን ዲዛይን ያደረገው መቼ ነው ዲዛይን የተደረገው? 2006 ላይ ነው ስራው የተጀመረው። ዙም ላድርግላችሁ። ቆይ ላቁምላችሁ፣ ቀጥል አድርግላችሁ። እሺ እንዲህ ነገር ይሁን። ስራው 2006 ላይ ነው የተጀመረው። 2006 ማለት በእኛ 1998 ማለት ነው እና ስራው 42 ወራትን ነው ለመገንባት የተጠቀመው አንድ ኦቨር ቱ ክላይንት እና ይሄን ህንፃ እንደምታዩት ከፊት ለፊት በኩል አሁን ለምሳሌ እንትኑን ላሳያችሁ። this is ground floor። ይሄ ግራውንድ ፍሎሩ ነው። አዋሽ ባንክ መታችሁ የምታውቁ ከሆነ ደረጃ ነገር ትወጣላችሁ እንደዚህ። ከዛ የሆነች ኢንተራንስ ካኖፒ ነገር አለች አይደለ? ከዛ በቃ ኢንተራንሱ በዚህ በኩል ነው ምናምን ትገባላችሁ። ከዛ በዚች በኩል ከዛ ሊፍቶቹ አሉ ምናምን ነገር። እንደምታዩት ኮር ስትራክቸር ነው። አይታችኋል? ኮር ማለት አንኳር መዋቅር ስርዓት ማለት ነው። ፍሬም ስትራክቸር። አሁን ፍሬም ስትራክቸር ማለት እንዴት ብዬ ላሳያችሁ? ለምሳሌ ፍሬም ስትራክቸር ማለት ስክሪፕት ቆይ ለምሳሌ ኮለን አለ፣ እዚህ ጋር ኮለን አለ። ከዛ እዚህ ጋር ቢም አለ የሚያገናኘው። ከዛ ከቢሙ ለምሳሌ እቺ ቢማችን ከሆነች እዚህ ጋር ስላብ አለ አይደለ? ሎድ ትራንስፈሩ እንዴት ነው?
ከቢም ወደ ኮለን ይመጣል ከኮለን ወደ ፉቲንግ ወይ ደግሞ ወደ አለን ፋውንዴሽን ታይፕ ማለት ነው this is called frame structure ይባላል ሌላኛው ደግሞ ምን አይነት ስትራክቸር አለ ሎድ ቤሪንግ ስትራክቸር የሚባል አለ ሎድ ቤሪንግ ስትራክቸር ማለት ምን ማለት ነው ለምሳሌ ሰርቪስ ቤቶችን አይታችሁ ከሆነ የምታውቁ ከሆነ አጥሮች ምናምን ሲሰሩ አይታችሁ የምታውቁ ከሆነ ምን አይነት ስትራክቸር ነው የሚባሉት እነሱ ሎድ ቤሪንግ ስትራክቸርስ ነው የሚባሉት ማለትም ግንቡ ራሱ ማለት ወሉ ራሱ ሎድ ቤሪንግ ነው ማለት ነው ለምሳሌ ግንብ ግርግዳውን ብታፈርሱ ሙሉ በሙሉ ስትራክቸሩ ፌል ሊያደርግ ይችላል ማለት ነው ይሄኛው ግን ኮር ስትራክቸር ይባላል ኮር ስትራክቸር is more advanced ምክንያቱም ህንጻ በጣም ተለቅ ባለ ቁጥር ሄቱ እየጨመረ በመጣ ቁጥር ምንድነው የሚደረገው ላተራል ለምሳሌ ዳይናሚክ ሎዶችን ሬዚስት ማድረግ መቻል አለበት ለምሳሌ አሁን እዚህ ጋር ዝም ብዬ ቅድም እንደ ቴሌግራም ቻናል ላይ ለማስቀመጥ የሞከርኩት እንትን አለና this is አዋሽ ባንክ ማለት ይሄ ነው ትዊን ታወር ነው አይታችሁ ከሆነ እና ረጅም በሆነ ቁጥር ምንድነው ሃይ ራይዝ ወይም ደግሞ ስካይ ስክራፐር ነው የሚሆነው ሃይ ራይዝ እና ስካይ ስክራፐር በሆነ ቁጥር ለዳይናሚክ ሎዶች ኤክስፖዝድ እየሆነ ይመጣል ማለት ነው ዊንድ ሎድን ኮንሲደር ማድረግ አለብን እዚህ ላይ እርዝኩዌክ ለሎራይዝ ቢልዲንጎችም ኮንሲደር ተደርጎ ነው የሚሰራው ግን ለሃይ ራይዝ ቢልዲንጎች እና ለስካይ ስክራፐሮች ሲሰራ ግን ኮንሲደሬሽናችን የተለያየ ነው ማለት ነው ስለዚህ እንደዛ እናረጋለን ማለት ነው ስለዚህ ይሄንን ስካይ ስክራፐሮች ያው እንደነገርኳችሁ ላተራል ሎድን ሬዚስት ማድረግ ስላለባቸው እንደዚህ አይነት ኮር ስትራክቸር ሲ አሁን ስነካው ያው ሌየር ነው ብሎክ ተደርጎ ነው ግን ያው this is ይበራል አያችሁ this is core structure ማለት ነው በቃ አሁን ህንጻው ይሄ ነው ዋናው መሰረቱ ማለት ነው እነዚህ አውትሪጊንግ ኮለኖች ናቸው እዚህ ወጣ ያሉት ማለት ነው እና አይታችሁ ከሆነ ዳይሜንሽን እንትናቸው ለዊንዶ ዶር ስኬጁል ያመቻቹበት መንገድም በጣም ደስ የሚል ነው ማለት ነው በጣም ደስ የሚል አሬንጅመንት የድሮይንግ አሬንጅመንት ነው ያለው ሌላው እስኪ ገብተን ኦኬ ህንጻው እንደዚህ ነው ህንጻውን ዲዛይን ያደረገው እንደነገርኳችሁ መታፈሪያ ኮንሰልተንሲ ነው ከዴቬኮን ከተባለ ከኒውዚላንድ የኮንሰልቲንግ ፈርም ጋር አንድ ላይ በመሆን ፓርትነርሺፕ በመመስረት የተሰራ ዲዛይን ነው ማለት ነው ስለዚህ ይህንን ህንጻ ኮንትራክተር የነበረው ማን ነው ቫርኔሮ ይባላል ቫርኔሮ ኮንስትራክሽን ይባላል እና ዲዛይኑ 2000 በፈረንጆች 2000 ላይ ነው የተጀመረው እዚህ ጋር ይታያችኋል የዲዛይን ስራው 2000 ላይ ነው የተጀመረው 2000 ላይ ነው የተጀመረው እና ለዲዛይኑ 4 ሚሊዮን ብር በዛ ጊዜ አስቡት 2000 ማለት በፈረንጅ በጣም ሩቅ ጊዜ ነው እንጃ በእኛ 93 ምናምን ቢሆን ነው 4 ሚሊዮን ብር ነው ለዲዛይን እና ወራዊ ደግሞ 105,000 ብር ለሱፐርቪዥን ማለት ነው የተከፈለው ነው መታፈሪያ ኮንሰልተንሲ ይህን ስራ የሰራው ማለት ነው እና ያው ቅድም እንደነገርኳችሁ ዴቬኮን ከተባለ የፊንላንድ ድርጅት ጋር አብሮ አሶሺየት በማድረግ ነው የተሰራው ያው ኮንሰፕት ዲዛይኑን ምናምን ነገር የሰራው ይሄ ዴቬኮን የተባለው የፊንላንድ ድርጅት ነው አሁን ላይ ግን እንደሌለ ነው እዛ የሚሰሩ ሰዎች የነገሩኝ ሌላው 20 story twin office building with total floor area of 18,000 meter square twin tower ነው ጠቅላላ ቶታል ፍሎር ኤሪያ ማለት የሁለቱ የወለሎቹ ድምር ሙሉ ከነ ፉትፕሪንቱ ኤቭሪቲንግ ተደምሮ 18,000 ካሬ ላይ
ይይዛል ማለት ነው። የአዋሽ ኢንተርናሽናል ባንክ እና ኢንሹራንስ እንደዚህ ሁለቱ ማለት ነው። ስለዚህ እዚች ጋር እንደዚህ ወጣ ያለችዋለች። ይሄ እንደምታዩት ሙሉ በሙሉ ኮር ስትራክቸር ነው ማለት ነው። ግን በጣም የሚገርመው ምንድነው ኮር ስትራክቸሩ ውጭ ነው፣ ውስጥ አይደለም። ላይክ ኢንቨሎፕ አይደለም የተደረገው። አይታችሁ ከሆነ ኤክስቴሪየር ፓርቱ ነው የህንፃው ኤክስቴሪየር ነው። ግን አውቶካድ ላይ ከፍቼ ላሳያችሁ። this is a core structure። በቃ በውጭ በኩል ያለው ይሄ ነው። ይሄኛው ኢንሹራንሱ ነው፣ ይሄኛው ባንኩ ነው። አይ ቲንክ ይሄኛው ባንኩ ነው፣ ይሄኛው ኢንሹራንሱ ነው። ከፊት ለፊት በኩል ኢንሹራንስ ነው ባልሳሳት። ስለዚህ this is the core structure። ይሄ የምናየው ግንብ ኮር ስትራክቸሩ ነው ማለት ነው። እቺ ኮሪደሯ ነች። እዚህ ጋር መስተዋት አለ እንደምታዩት ደብሊው ምናምን። ስለዚህ በዚህ በኩል ነው። አይታችሁ ከሆነ አዋሽ ባንክን አይታችሁ ከሆነ እንትን አለው ስካይ ብሪጅ አለው ማለትም በፎቅ መሀል መሸጋገሪያ ድልድይ ነገር አለው አዋሽ ባንክ እና እዚህ ጋር ላሳያችሁ። አይ ቲንክ ወርድ ላይ ነው ያለው። እሺ ሁለት ተናጠል ህንፃዎች ናቸው። መሀላቸው ላይ ድልድይ አለ እና እሺ እነዚህ ቅድም ላይክ ታግ ተደርገው ያየናቸው ዊንዶዎች እነዚህ ናቸው ማለት ነው። ከፊት ለፊት በኩል ሙሉ በሙሉ ከርቴን ዋል ነው። የሚገርም ፋሳድ ነው የተሰራበት እና ያው ቅድም የነገርኳችሁ ነው። ጂኦቴክኒካል አሰራር፣ ጂኦቴክኒካል ኢንጂነር፣ ሳኒተሪ ኢንጂነር፣ ሜካኒካል ኢንጂነር፣ ኤሌክትሪካል ኢንጂነር፣ ሬዚደንት ኢንጂነር፣ ኳሊቲ ሰርቬየር ኤንድ ካድ ኦፕሬተር እነዚህ ሁሉ በመታፈሪያ ኮንሰልተንሲ ፕሮቫይድ ተደርገው ነው ማለት ነው። ስለዚህ ያው እንደነገርኳችሁ ነው። ሙሉ በሙሉ ህንፃው ምን ያህል ገንዘብ እንደወሰደ ምን ያህል ብር እንደወሰደም እዚህ ላይ አለ ማለት ነው። አሁን እናገኘዋለን። ኦኬ ህንፃው ሙሉ በሙሉ ለመስራት በሰዓቱ እንደነገርኳችሁ 2010 ላይ ነው የተጠናቀቀው። ስራው መሰራት የጀመረው 2000 ላይ ነው። ዲዛይን መሰራት የጀመረው ስታርት ዴት 2000 ላይ ነው። ስራው የተጠናቀቀው ሙሉ በሙሉ የተረከበው 2010 ላይ ነው። ስራው ደግሞ የተጀመረው እዚህ ጋር ወርድ ፋይል፣ ሌላ ወርድ ፋይል አለ እዚህ ጋር። ፋይናል አክሴፕተንሱን እንክፈትና እዛ ላይ አለ። ኦኬ ኤአይቢ ማለት አዋሽ ኢንተርናሽናል ባንክ እና አዋሽ ኢንተርናሽናል አዋሽ ኢንሹራንስ ካምፓኒ ሄድኳርተር ቢልዲንግ ፕሮጀክት አዲስ አበባ አዋሽ ኢንተርናሽናል ባንክ። ከዛ ኮንትራክተሩ ሎጂ ቫርኔሮ ፒኤልሲ ይባላል። እዚህ ጋር ቶታል ኮንትራቱ ወደ 197 ሚሊዮን ብር አካባቢ ነው። በሰዓቱ በነበረው ምንዛሬ እስከ 11 ሚሊዮን ዶላር ማለት ነው። አስቡት አሁን አዋሽ ባንክ ይሰራ ቢባል ምን ያህል ብር ሊወስድ እንደሚችል አስባችሁታል? አሁን አዋሽ ባንክ ይሰራ ቢባል ምን ያህል ብር ሊወስድ ይችላል? ይህ ህንፃ ምን ያህል ሊያወጣ ይችላል? አሁን ባለው ኢኮኖሚ፣ አሁን ባለው የዋጋ ግሽበት እና ያው የዶላር በየጊዜው ዲቫሉዌት ያደርጋል የኛ ብር እና ምን ያህል የሚወስድ ይመስላችኋል? እስኪ ኮሜንት ላይ አድርገን ትንሽ እንደ ማውራት ነገር እንበልና ከዛ እንትን እንላለን። ኦኬ እስኪ ምን ያህል የሚያወጣ ይመስላችኋል? እስኪ እስከዛ ጥያቄ እየመለስኩ እንትን ልበል። ጥያቄ ምናልባት ኮሜንት ላይ የተጻፈ ካለ ሰላም ወንድም ላይቭ ስለማትችል የሲሜንት ፒፒሲ ሬሽዮ ኦኬ ናት ታይም 30 ቢሊዮን ብር እንኳን አይፈጅም። ከ500 በጣም ትንሽ ነው። እስከ 6 ቢሊዮን ብር ያወጣል ብዬ አስባለሁ። ምክንያቱም ቅርብ ቀን አይታችሁ ከሆነ የአንድ ሪል ስቴት ካሳንቺስ አካባቢ ያለ
አነስ ያለ እንትን ነው። 5 ሚሊዮን ብር በጣም አነሰ። ቢኒያም አስቻለው በጣም አነሰ። ኦኬ እሺ፣ አሁን ወደ እንትኑንም ገብቶብኝ ነው። እስኪ ኦኬ ወደ እንትኖቹ እንመለስና ወደ እነዚህ እንመለስና ያው ይሄ የግራውንድ ፍሎሩ ነው፣ ፍሎር ፕላን ነው። ያው እዚህ ጋር ካሽ ክለርክስ አሉ፣ ካሽ ዲፓርትመንት ምናምን አለ። ዲስ ኮር ስትራክቸር። የሚገርማችሁ የተሰራው በፓይል ፋውንዴሽን ነው። እኛ ሀገር ያሉ አሁን ካሳንቺስ የሚሰሩ ሪል ስቴት ፕሮጀክቶች በጣም ሃይራይዝ ህንፃዎች የሚሰሩት በማት ፋውንዴሽን ነው። ይሄ ግን በፓይል ፋውንዴሽን የተሰራው። የሰራውም ደግሞ ሚድሮክ፣ ያኔ ሚድሮክ እና ምን ነበረ ባወር ይባላል። ሪግ ማሽኑን የምታውቁ ከሆነ ከባወር ጋር በመሆን አብረው የሰሩት ህንፃ ነበረ። ማን ነው ፋውንዴሽን ነበረ። ስለዚህ እዚሽ ጋር ነው ብሪጇ ያለችው ማለት ነው። እዚህ ጋር ፈልገን ማግኘት እንችላለን። ኦኬ ፈልገን ማግኘት እንችላለን። ጀስት ይህን ከፈለጋችሁ ቴሌግራም ቻናል ላይ ላስቀምጥላችሁ እችላለሁ። ቴሌግራም ቻናል ሊንክ ባዮ ላይ ያለላችሁ እንትን ላደርግላችሁ እችላለሁ፣ ሼር ላደርጋችሁ እችላለሁ ይህን ፋይል ኢፍ ዩ አር ኢንትረስትድ ማለት ነው። አይ ቲንክ ዲስ ኢዝ ደ ሩፍ ፍሎር መሰለኝ። ኦኬ ሰከንድ ፍሎሩ ነው፣ እንደዚህ ነው። አይ ቲንክ ካኖፒው ያለው ሼዱ ነው ማለት ነው። የካኖፒው ሼድ ነው የኛው። ሰከንድ ፍሎር ነው፣ ይታያቸዋል። ዲስ ደ ሰከንድ ፍሎር። ቴሌግራም ቻናል ላይ ሼር አደርጋችኋለሁ፣ ችግር የለውም አታስቡ። ባዮ ላይ ሊንክ አለ የቴሌግራም ቻናል። ኦኬ ሌላው እስኪ ብዙ ሰዎች ገባ በሉ። አፍሪካ ባንክ ሚን አፍሪካን ዩኒየንም አለ ከፈለጋችሁ። ብዙ ሰው ካልገባ አላሳይም እውነት ለመናገር። ብዙ ሰው ከገባ ግን እንትን እላችኋለሁ። እና ዲስ ኤም እንደዚህ ያለ አይ ቲንክ ነምበር ኦፍ ፍሎሩ አልተገለጸም። አይ ቲንክ ዲስ ኢዝ ቲፒካል ፍሎር። እንደምታዩት እዚች ጋር እንደ መቀነት ነገር አለች ምናምን። በጣም የሚያምር እንትን ነው፣ የሚያምር ዲዛይን ነው በእውነት። በሰዓቱ አስቡት፣ ሀገር በቀል ኮንሰልተንት። እቺ እንደዚህ መቀነት ነገሯ እቺ ነች። እዚህ ጋር ያለችው አንድ የጥፍ ነገር የምትለዋለች እና ጂኦሜትሪካሊም በጣም አሪፍ ነው። እዚህ ጋር ያሉ ካኖፒዎች፣ እዚህ ጋር ነው ካኖፒው ያለው። እዚህ ጋር ያሉ ሼዶች ናቸው። እዚህ ጋር አይ ቲንክ ሰከንድ ፍሎር ላይ የተጠቀሱት። አይ ቲንክ ዲስ ኢዝ ሰከንድ ፍሎር። ይህ ግራውንድ ፍሎር ነው። ይኸው ራስ አበበ አረጋይ ስትሪት ይላል። ኦኬ እሺ፣ ይኸው ዲስ ኢዝ በጣም ብዙ ፋይል ስለተቀበልኩ ህንፃው ሲሰራም አንዳንድ ፉቴጆች አሉና እነሱም አሉ። የአፍሪካ ባንክም አለ። አክቹዋሊ ሁሉንም ነው እዚህ ጋር ስኬች አድርጌ ቴሌግራም ግሩፕ ላይ ለቅ ያለው እና እዚህ ጋር 10 የኢትዮጵያ ረዣዥም ህንፃዎች ናቸው እና እንደምታዩት ነው። አንደኛ ሲቢኢ ነው፣ ሁለተኛ ንግድ ባንክ ነው፣ አይሚን ንብ ባንክ ነው፣
ከዛ ህብረት ባንክ አለ፣ ዩናይትድ ባንክ፣ ከዛ ዘመን ባንክ አለ። ዘመን ባንክም በስነስርዓት ስኬች ያደረኩት አይመስለኝም። ወጋገን ባንክ አለ። ከዛ አይ ቲንክ አመልድ ባንክ አይደለም፣ ሶሪ በስተት ነው። አመልድ አማራ መልሶ ማቋቋሚያ ምናምን ነው፣ ስሙን ረሳሁት፣ ረዘም ያለ ስም ነው። ከዛ ዳሽን ባንክ አለ። ከዛ አፍሪካ ዩኒየን አለ። ከዛ ናኒ ቢልዲንግ አለ፣ የሚድሮክ ናኒ ቢልዲንግ አለ። ከዛ አዋሽ ኢንሹራንስ አለ። ያው እነዚህ በርዝመት ኢትዮጵያ ውስጥ ካሉ ቶፕ 10 የሚባሉ ህንፃዎች ናቸው። ከ2023 በፊት ተገንብተው የተጠናቀቁ አሁን በጣም ረዣዥም ህንፃዎች አዲስ አበባ ውስጥ የተሰሩ ነው ያሉት። ወደፊትም ይሰሩ አሉ፣ ዲዛይናቸው ያለቁ አሉ ምናምን። ነገር ግን አሁን እነዚህ ስኬች አድርጌ ያስቀመጥኩት ቴሌግራም ቻናል ላይ ይህን ፎቶ አንስቼ አስቀምጬ የላቸዋለሁ፣ ገብታችሁ ማግኘት ትችላላችሁ። ቴሌግራም ቻናል ሊንክ ባዮ ላይ አለ። እና ኢንትረስትድ የሆንኩት የፈጀው ገንዘብ እዚህ ጋር ላይክ በሰዓቱ 2012 ዚስ ዴት ሴፕቴምበር 2012 ማለት በእኛ አይ ቲንክ 2004 አካባቢ መሰለኝ፣ 2004 2003 አካባቢ፣ 2004 2005 አካባቢ፣ 2004 ሴፕቴምበር ከሆነ 194 ያኔ ብር 12 ብር $1 12 ብር ነበረ። እኔ ማስታውሰው ወደ $11 ሚሊዮን አካባቢ ይሆናል ማለት ነው። እሺ ስለዚህ ዴት ኦፍ ፕሮቪዥናል አክሴፕታንስ 2010 ላይ፣ ማለትም ፕሮቪዥናል አክሴፕታንስ ማለት የሆኑ መስተካከል ያለባቸው ነገሮች አሉ። ነገር ግን በቃ እሱም እንዳለ ሆኖ ያው አንዳንድ መስተካከል ያለባቸው ነገሮች ሆኖ የምንቀበለው የመጀመሪያው ዙር አክሴፕታንስ ፕሮቪዥናል አክሴፕታንስ ይባላል። which is ኖቬምበር 30 2011 ላይ ነው። ፋይናል አክሴፕታንስ አንዳንድ የሚጨመሩ የሚሰሩ ስራዎችም ተሰርተው 2012 ላይ ነው የተቀበሉት ማለት ነው አዋሽ ባንክ። ስለዚህ አሁን ለምሳሌ እነዚህ አይታችሁ ከሆነ ብሩ ወደ 197 ሚሊዮን ብር አካባቢ ነው። 197 ሚሊዮን ብር ማለት አሁን ላይ ያለው የኮንስትራክሽን ትሬንድ ማቴሪያል ራሱ ክላይንቱ ያቀርባል። ኮንክሪት ያው ከባቺንግ ነው የሚገዛው አሁን ላይ ሙሉ በሙሉ ለባቺንግ ፕላንቶች ኮንትራቱን ይሰጣል ክላይንቱ ማለት ነው። ከዛ በኋላ እቃ ራሱ ብረት እየገዛ ያው የብረት የሚያመርቱ ፋብሪካዎችም አሉ አሁን ላይ። ማለትም ያው አይረኖሩ ምናምን መቶ ኤክስትራክት ተደርጎ ሳምቲንግ ከዛ ያው ኢትዮጵያ ውስጥ መቶ እንትን የሚል ማለት ነው፣ ከዛ ይገዛል። ሌበር ቤዝድ ስራ ነው አሁን ላይ ኮንስትራክሽን የሚሰራው። ያኔ ግን ሙሉ በሙሉ ባንክ ደግሞ ከሆነ ከነ እቃው ነው የሚሰጠው ለማኔጅመንት ለባንኩ ስለሚመች ሙሉ በሙሉ ለኮንትራክተር ነው እቃው የሚሰጠው ማለት ነው፣ ከነ እቃው ነው የሚሰጠው። 197 ሚሊዮን ብር አስባችሁታል? እንደዚህ አይነት በጣም ጥራት ያለው ግሌዚንግ ጥራት ያለው ከርቴኖል ተሰርቶ ዩት ከርቡ ራሱ ጂኦሜትሪካሊ በጣም በቃ የሆነ ስታይሉን በጣም ወድጀዋለሁ። ወደዚህ በተለይ ወደ በድሉ ህንፃ አካባቢ ነው በዚህኛው ሳይድ ማለት ነው። እና አስቡት ያውም ኮር ስትራክቸር ነው፣ በዛ ላይ ደግሞ ፓይል ፋውንዴሽን ነው። ኢቭን እንትንም አይደለም ማት ፋውንዴሽንም አይደለም፣ አይታችሁ ከሆነ ፓይል ፋውንዴሽን ተሰርቶበታል። ይሄ ነው ግራውንድ ፍሎሩ ይሄ ነው። እና 197 ሚሊዮን ብር ምናልባት ይገርማል ብለ እንድታምነኝ እዚህ ጋር ቶታል 197 ሚሊዮን ብር ከነ ቫሪዬሽኑ ማለት ነው። 197 ሚሊዮን ብር ማለት በጣም የማይታመን ዋጋ ነው። ስለዚህ በዚህ ዋጋ ነው የተጠናቀቀው ከነ ማቴሪያሉ ከነምኑ። ስለዚህ አሁን ግን ባለው አሰራር አሁን ባለው የዋጋ ግሽበት እንዲህ እንኳንና 197 ሚሊዮን ብር አሁን $150 ምናምን ብር ገብቷል።
197 በ10 እንኳን ብታባዙት በ2 ቢሊዮን ብርም አትጨርሱትም ይህን ህንፃ ከነ ማቴሪያሉ አሁን ባለው የዋጋ ንረት ማለት ነው። ኢንተርናሽናሊም ዋጋ ጨምሯል። ሀገር ውስጥም በጣም ሁሉም ነገር እንትን ብሏል እና ይሄን ይመስላል። የአፍሪካ ዩኒየን ቴሌግራም ቻናል ዩዘር ኔሙንም አስቀምጬላችኋለሁ ጋይስ፣ እዚህ ጋር አስቀምጬላችኋለሁ። ይሄ አሁን አዋሽ ባንክ ነው። ኔክስት አፍሪካ ዩኒየን አለ። አፍሪካ ዩኒየን ሄድኳርተር የሱንም አሳያችኋለሁ ኔክስት ታይም። ሁሉም ፋይሎች እጄ ላይ ያሉ፣ ንግድ ባንክም አለ፣ የንብ ባንክም አለ፣ ዩናይትድ ባንክም አለ፣ የዘመን ባንክም አለ፣ የወጋገን ባንክም አለ፣ የአመልድ አለ፣ የዳሽን ባንክ አለ፣ አፍሪካ ዩኒየን አለ፣ ናኒ ቢልዲንግ አለ። ናኒ ቢልዲንግ ምናልባት የሚድሮክ ህንፃ ሄድኳርተር የነበረው አሁን እንኳን ሚድሮክ ህንፃ ወደ ተለያየ ቦታ እዛው ነው። አክቹዋሊ ህንፃው የሚድሮክ ነው ግን የተለያየ ቦታ ነው ቢሮዎቹን እንትን ብሏል። ዲቪዥኑን ቀይረውታል ምናምን እና እንደዛ ነው እና አይ ቲንክ ዲስ ኢዝ እነሱ የተቀያየሩበት እና ሌላው ያስገረመኝ ነገር ምናልባት ዘግይታችሁ የገባችሁ ካላችሁ ስራው ዲዛይን ማድረግ የተጀመረው 2000 ላይ ነው በፈረንጆች ማለት ነው። ስራው የተጠናቀቀው which is provisional acceptance 2010 በፈረንጆች ማለት ነው። 2010 ማለት በእኛ 2002 አካባቢ ባለሳሳት የዓለም ዋንጫ ሳውዝ አፍሪካ ላይ ዋካ ስንል የነበረበት ጊዜ ማለት ነው። ከዛ ያው ዲዛይን ለመስራት 4 ሚሊዮን ብር ነው። ፎር ዲዛይን approximate value of service ብር 4 ሚሊዮን ፎር ዲዛይን ኤንድ ብር 105,000 ብር መንዝሊ ፎር ሱፐርቪዥን። ለሱፐርቪዥን አስባችሁታል? አሁን እንኳን አክቹዋሊ አንድ ማቀው ዚያስ የሚባል ከሚድሮክ ጋር የሚሰራ የኮንሰልቲንግ ፈርም አለ። አክቹዋሊ እነሱ ኢንተርናሽናል ካምፓኒ ናቸው። በወር እስከ 1 ሚሊዮን 2 ሚሊዮን ብር ከ1 እስከ 2 ሚሊዮን ብር የሱፐርቪዥን ይጠይቃሉ። ዚያስን ምናልባት የመሪ ፖድካስት ላይ አይታችሁ የምታውቁ ከሆነ ሰውየውን ኢትዮጵያዊ ነው ግን ያው እንደዛ ነው። አንድ ፕሮጀክት በጣም ትንሽ ፕሮጀክት ለጨረታ ቀርቦ ባለፈው ሰምቼ ወደ 40 ሚሊዮን ብር ነበር የጠየቁት ለዲዛይን G+5 አንድ ቤዝመንት ያለው G+5 እና በጣም የሚገርም ዋጋ ነው። ግን ያው በሰዓቱ በነበረው ምንዛሬ ኦልሞስት እስከ 1 ሚሊዮን ብር አካባቢ ሊሆን ይችላል። ዶላር 12 ነው ብያችኋለሁ። 105,000 ብር መንዝሊ ሱፐርቪዥን ማለት በጣም አንዳንድ ማቃቸው እንትኖች አሉ። አሁን ላይ እንኳን በጣም ብዙ ኮንሰልቲንግ ሰርቪስ የሚሰጡ ብዙ ድርጅቶች አሉ። በጣም ጎበዝ የሆኑ አሉ። ከውጭ ሀገርም ምንም አይነት እንትን አንፈልግም አሁን ላይ እንደ ኢትዮጵያ ማለት ነው። እና ትዊን ታወር ነው፣ መንታ ህንፃ ነው። 20 ስቶሪ ትዊን ኦፊስ ቢልዲንግ ዊዝ ቶታል ፍሎር ኤሪያ ኦፍ 18,000 ካሬ። አስባችሁታል? 18,000 ካሬ ሙሉ ይዞታው ማለት ነው። ይሄ ሁለት ትዊን ታወር ነው። በዚህ በኩል ባንኩ አለ፣ ኢንሹራንሱ አለ። ኦኬ ህንፃው ያረፈበት ኤሪያ ማወቅ ይቻላል፣ ካልኩሌት ማድረግ ይቻላል። ይኸው ግራውንዱ ይሄ ነው። ቆይ ካሜራውን ቀጥ አድርጌ መያዝ አለብኝ። 2 ደቂቃ ታገሱኝ። አሁን ኤሪያውን እስኪ ህንፃው ኤሪያ ምን ያህል ነው የሚለውን እንለካና ኦኬ is this a part of the building? Yes it is።
ግን በጣም እንትን ያሉ ነገሮች አሉ። እነዚህ ምኖች እንደሆኑ ምን ላይኖች እንደሆኑ ኦኬ። ይሄ ላይክ የካኖፒው ሳፖርት የሆነ ኮለን ነው፣ ቀጣይነት የለውም ምናምን። ዝም ብለን እስኪ ኤሪያ ብለን ሙሉን እንውሰደው። ሙሉን ኦኬ። ይሄ እንኳን ሞላ። ከዚህኛውን ጀምር። ስንት ሊሆን ይችላል? ኦኬ እሺ፣ ኦርቶዬን ላጥፋ። ኦኬ ስንት ይሆናል? ጋይስ ቴሌግራም ቻናል ዩዘር ኔም አስቀምጬላችኋለሁ። ገብታችሁ እዛ ላይ ለቅላችኋለሁ። ጆይን አድርጉ። ቴሌግራም ቻናል ሊንክ ባዮ ላይ አለ። እስኪ ምን ያህል ኤሪያ ላይ እንዳረፈ፣ ምን ያህል ካሬ ላይ እንዳረፈ እቺ አይ ቲንክ መግቢያ ደረጃዋ የምታውቋት ከሆነ ሄሎ ኦልድራ። እሺ እንደዚህ ነገር ሴም ኦልድራ ሴም። I'll call you later። ወደ 2200 ሳምቲንግ 2200 ሳምቲንግ። ስለዚህ ይሄን በ20 ፍሎር ብታባዙት ግን ያው እዚህ አካባቢ ለምሳሌ እንዳሳየዋችሁ እዚህ አካባቢ የሚቆርጡ አሉ። እነዚህ ባዶ ስፔሶች ናቸው፣ አይታችኋል። እነዚህ ባዶ ስፔሶች ናቸው። ይሄኛው አንድ ወጥ ነው፣ ይሄኛው አንድ ሌላ ወጥ ነው። ስለዚህ ሁለት የተለያዩ ፍሎሮች ናቸው ማለት ነው። ስለዚህ ያው ይሄን ይመስላል ማለት ነው። እነዚህ ክፍተቶች ምናምን ነገር አሉ። ስለዚህ ይሄን ይመስላል ማለት ነው። ትዊን ታወር ነው። ስለዚህ እስኪ ጥያቄ ካላችሁ ቴሌግራም ቻናል ላይ ግቡ። አሁንም ያው ዩዘርኔም አስቀምጬላችኋለሁ። ግቡ። ወይም ደግሞ ከፈለጋችሁ እዚህ ሌላ ማሳየት እችላለሁ። ኦኬ እና ጥያቄ እስኪ ካላችሁ ጥያቄ እንመላለስና የዛሬውን እናብቃ። ኔክስት ታይም ስገባ የአፍሪካ ዩኒየንን ነው የምንመለከተው። አፍሪካ ዩኒየን ህንፃ ነው የምናየው። አፍሪካ ዩኒየን ህንፃ ነው የምናየው ኔክስት ታይም ስንገባ ማለት ነው። ይሄውላችሁ ዲስ ኢዝ የቴሌግራም ቻናሉ ይሄ ነው። ወደ 6000 አካባቢ ያለው ገብታችሁ ማግኘት ትችላላችሁ ማለት ነው። ገብታችሁ አሁን ማግኘት ትችላላችሁ። ስለዚህ እስኪ ጥያቄ ካለ ስትራክቸራል ዲዛይን የለህም አለ፣ ግን ያው ፎር ሴፍቲ ፐርፐስ ፎር ኮንፊደንሻል ለሆነ እንትን እዚህ ላይ ማጋራት አልችልም። አርኪቴክቸራልም በፍቃድ ነው እዛ ከማውቃቸው ሰዎች አስፈቅጄ ነው ይህንን እንትን ማድረገው። ቴላስ ዲቴል አባውት ኮር ስትራክቸር ኦር ዋት? ኦኬ ሌላ ጥያቄ ካላችሁ ጥያቄ ወይ ላይቭ መግባት የሚፈልግ ሰው ካለ ላይቭ ገስት መግባት የሚፈልግ ሰው ካለ ይጻፍና ገስት ኤሌክትሪካል ኢንስታሌሽን ስራ እሺ ቴክ አክሽን እሺ አብረን ልንሰራ እንችላለን፣ ችግር የለውም። ዴም አድርገኝ ኤሌክትሪካል ስራ አብረን ልንሰራ እንችላለን፣ ስራዎች ይኖራሉ፣ ችግር የለውም። ያረፈበት ኤሪያ አቤል ኦኬ መልሻለው። አንዳንድ ከዚህ ጋር የብልግና ስድብ የሰደበ ልጅ ነው። እሺ የጸደይ ባንክን ኦኬ የጸደይ ባንክ ማለት አመልድ ማለት ነው። ይሄ ማለት ነው
የጸደይ ባንክ ማለት አመልድ ኤ ያለበት ህንፃ ማለት ነው። አሉ እነሱም አሉ፣ ሁሉም አሉ። ቴሌግራም ቻናል ጆይን አድርጉ፣ ግቡ። ጥያቄ ከሌላችሁ አይ ቲንክ ልውጣ ነኝ። ኤጁኬሽናል እንትን ስለሆነ ሬሾን አናገርን። ኦኬ አሌክሶ የምን ሬሾ ነው? እስኪ አንዴ እንደገና ጻፍልኝ። ARST ፊትስፖስ እንደገና እስኪ ጻፍልኝ። የሆነ ጥያቄም አይቼ ሬሾ ምናምን የሚል ነገር አይቼ ነበር፣ ግን ያው እንትን how did you win the tender and the process? ኦኬ ቴንደር የጨረታ ፕሮሰሱ እንዴት መሰላችሁ? ድሮ የነበረው ላይክ ድሮ 2006 ማለት በፈረንጅ 1998 እኔ 3ኛ ክፍል ተማሪ ነበርኩኝ። ያንን ላቅ አልችልም፣ ግን ያው የኔ ሲኒየር የነበሩትን ያው ጠይቄ ነበረ። ላይክ እዛ ለምሳሌ ኮንሰልታንቶች ከኮንሰልታንት ስንጀምር ለምሳሌ አዋሽ ባንክ ይህንን ህንፃ መስራት ፈለገ። ስለዚህ ይህን ህንፃ መስራት ከፈለገ መጀመሪያ ምንድን ነው የሚያደርገው? ይህን የሚያክል ህንፃ መስራት ፈልጋለሁ፣ ይህን ያክል ገንዘብ በጀት አድርጌለታለሁ፣ ስለዚህ ማንን ማናገር አለብኝ ይላል። ጨረታ የሚያጫርት ኮሚቴ ይኖረዋል አዋሽ ባንክ። ኮንሰልታንቶች አሉ፣ ለሁሉም ኮንሰልታንቶች ይበተናል ማለት ነው። ስለዚህ እንደ ስታንዳርድ ነገር ለምሳሌ 10 ዓመት የሰራ ኢንጂነር ያለው ላይሰንሱ PPE የሆነ እንደዚህ ያለው ለምሳሌ አንድ ኤክስ የሚባል የኮንሰልቲንግ ፈርም 10 ስትራክቸራል ኢንጂነር ሊኖሩት ይችላሉ፣ 5 ዓመት የሰሩ። ዋይ የሚባል ደግሞ ወደ 20 ስትራክቸራል ኢንጂነር ይህን ያለ የሰሩ፣ በቁጥር በዛ ያሉ በኳሊቲም በዛ ያሉ ከሆኑ እና እነሱ ደግሞ ላይክ ዲዛይን እንዲያደርጉ ኮንሴፕት ዲዛይን ነው መጀመሪያ የሚወዳደረው ማለት ነው። ስለዚህ ኮንሴፕት ዲዛይን ከሰሩ በኋላ ለዛ ኮስት እንትን ያደርጋሉ ማለት እስከዚህ ድረስ አንተ በሰጠን ሬንጅ ድረስ ይባላል። ከዛ ወደ ፈርዘር ሂድ ይባላል። ኮንሴፕቱ ነው መጀመሪያ የሚያሸንፈው፣ ኮንሴፕት ዲዛይኑ ነው የሚያሸንፈው። ኮንሴፕት ዲዛይኑ ካሸነፈ በኋላ ይህንን ኮንሴፕት የሰራውን ኮንሴፕት ወደ ሪያሊቲ መቀየር ትችላለህ ወይ ተብለህ ትመዘናለህ። ለምሳሌ አንተ ኮንሰልቲንግ ፈርም ኖሮ የሆነ ኮንሴፕት ሰርተ ግን ላይክ አንተ ማትችለው አይነት ሊሆን ይችላል ማለት ካለ ኤክስፒሪየንስ አንጻር። ለምሳሌ አሁን የዛሃዲድን ስትራክቸራል አርኪቴክቸራል ኮንሴፕቶች አይታችሁ ከሆነ እኛ ሀገር ያሉ ስትራክቸራል ኢንጂነሮች የሚሰሩት አይነት አይደለም። በጣም ከርቭ ትጠቀማለች። ዛሃዲድን የምታውቁ አርኪቴክቶች ካላችሁ ለምሳሌ ስኮርፒዮ ታወር የሚባል አለ ማያሚ፣ ወደ ፍሎሪዳ ማያሚ አሜሪካ ሀገር ውስጥ የሰራችሁ አለ። እንደ ስኮርፒዮ ነገር ነው። እዚህ ጋር ጉግል አድርጌ ላሳያችሁ እችላለሁ። እና አሁን ለምሳሌ እንደዛ አይነት ከሆነ ላይክ ልምዱም የለም፣ እኛ ሀገር ያሉ ሰዎች ልምዱም የላቸውም፣ ምኑም የላቸውም። ስለዚህ እንደዚህ አይነት ነገር አያልፍም። ግን እኛ ሀገር ያለ ኦርዲነሪ የሆነ ዲዛይን፣ ትንሽ ወጣ ያለች ዲዛይን በአቅማችን ልክ በኤክስፒሪየንሳችን ልክ ፕሮፖዝ ያደርጋሉ። ለሱም ደግሞ ስትራክቸራል ዲዛይን ፕሮቫይድ ያደርጋሉ። ከዛ ከነ ኮንሰልቲንጉም ዲዛይን የደረገውን በአግባቡ እንደተሰራ የኮንሰልቲንግም ቅድም ባሳየዋችሁ መሰረት በወር ይህን ያህል ብር ምናምን ተብሎ ይቀርባል ማለት ነው። በአምላክ ባስገባ ደስ ይለኛል። ኢንጂነር በአምላክን ባስገባው ደስ ይለኛል። አንዴ ላይቭ ላስገባው፣ ስንታየውንም አስገባዋለሁ። ኢንጂነር በአምላክ ስንታየው ኢንቪቴሽን ልኬላችኋለሁ። በአምላክና ስንታየው ከዛ በኋላ ምንድነው የሚሆነው? ያው ራሱ ኮንሰልታንቱ ስራውን ይወስደውና ምንድነው የሚያደርገው? ለኮንትራክተር ለጨረታ እንዲቀርብ ጨረታ ያዘጋጃል ማለት ነው። በአምላክ አንዴ ሚዩት አድርግልኝ። ሚዩት አድርግ በአምላክ። እሺ ከዛ በኋላ ኮንሰልታንቱ ምንድነው የሚያደርገው? ጨረታ ይህን ስራ ላይክ ስፔሲፋይ ያደርጋል። እንደዚህ ያላችሁ ይህን ያህል ማሽን ያላችሁ፣ ያው የስራውን ስኮፕ ስለሚያውቅ በዛ መሰረት ጨረታ ያቀርባል፣ ይበትናል ማለት ነው፣ ይጋብዛል ማለት ነው። ከጋበዘ በኋላ በአምላክ አንዴ የምታደርግልን ከዛ በኋላ ምንድነው የሚሆነው?
ከጋበዘ በኋላ ያው ኮንትራክተሩ ያሸንፋል። በሰጠው ዋጋ መሰረት ህንፃው ይሰራል ማለት ነው። ፈርዘር የምጠይቁኝ ጥያቄ አለ? እስከዛ በአምላክ እንደምን አለ መሐንዲሱ ወንድሜ? አብረን ሰርተናል። በአምላክ ይባላል። በጣም ጎበዝ ኢንጂነር ነው። አብረን ሰርተናል። ያው ቤተሰብ ነው የሆነው። አንድ ስራ ነው ያስተዋወቀን። ኦልሞስት ቤተሰብ ነው የሆነው እና ሌላ ጥያቄ ካላችሁ መጠየቅ ትችላላችሁ። ጥያቄ ያለው ሰው ከሌለ ያው ወጣለሁ ማለት ነው። ጥያቄ ያለው ሰው የለም? ላይሰንስድ ቢሆን ኢታፕስ ላይ በአምላክ እንደምን አለ? ጥያቄ አለኝ። እሺ ዳሪክ ጥያቄ ካለ እሺ ጠይቀን። ዴሪክ እሺ ዴሪክ ጥያቄ ካለ ጠይቀን። ኤፍጄ ኮንስትራክሽን አይ ቲንክ የአንተ ጥያቄ ነው፣ ተመልሶልሃል መሰለኝ። ተማሪ ነኝ። አይ ቲንክ ድራፍቲንግ እንደምን አለ? ያው አለን አለን። ስሜን እንኳን ኢትኮምፒ ብትል ነው አሪፍ። ያው ስሜም እስኪ ልንሰራ እንችላለን አለ ዱድ። ኦኬ ለድራፍቲንግ ተማሪ ከሆንክ መመክር ምንድን ነው? ያው በእጅ መሳል በደንብ አድርገህ ልመድ። አውቶካድ በደንብ አድርገህ ፕራክቲስ አድርግ። አውቶካድ ብዙ በሰራ ቁጥር ነው እንትን የምትለው። ሌላው ደግሞ ሞዴሊንግ ስራም በደንብ አድርገህ ስራ ቆራርጠ ምናምን ለራስህ አሳይመንቶችን ስራ። ያው ጀስት ድራፍቲንግ ማለት አርኪቴክቱ የሚነግረውን ኮንሴፕት ዲዛይን ወደ ወርኪንግ ድሮይንግ የሚቀይር ማለት ነው። ስለዚህ አሪፍ ድራፍትስማን እንድትሆን እመኝልሃለሁ ወንድም አለም። እንደዚህ ነው። ኪዩብ ቴስት ወስደን ፈልጌ ካደረገ ምንድን ነው የምናደርገው? ኪዩብ ቴስት ወስደን ፌል ካደረገ ምንድን ነው የምናደርገው? ኦኬ ኪዩብ ቴስት በሶስት ኢንተርቫል ነው የሚወሰደው፣ በ7 ቀን፣ በ14 ቀን እና በ28 ቀን። በርታ ራት ላይ ሆኜ ነው የሰማው። እሺ ስንቴ ወንድሜ ችግር የለውም። እሺ በኋላ በቃ ትገባለህ፣ ችግር የለውም። ስንታየውን ፎሎ አድርጉት። ኤስኤምኤች ኢንጂነሪንግ ጀነራል ኮንስትራክሽን ፎሎ አድርጉት። ቴሌግራም ቻናልም አለው፣ ፎሎ አድርጉት። እና ያው በነገርኳችሁ በ3 ቀን ኢንተርቫል ነው የምትወስዱት፣ በ7 በ14 በ28 ቀን ኢንተርቫል። ስለዚህ በ28ኛው ቀን 99% አቺቭ ማድረግ አለበት። ለምሳሌ ፉቲንጋችሁ ለምሳሌ ሲ30 ብላችሁ ሲ25 ከመጣ ፌል አድርጓል። እናንተ በሲ30 ዲዛይን አድርጋችሁ በሲ25 ከመጣ ስለዚህ ምንድን ነው የምታደርጉት? ለምሳሌ ማት ፋውንዴሽን ከሆነ የምትሰሩት ምንድን ነው የምታደርጉት? ኮር ቴስት መወሰድ አለበት። በዚህ ምክንያት ባይ ዘ ዌይ ቅርብ ቀን የጣሉ ኮንሰልታንትና በአምላክ ቢነግራችሁ ደስ ይላል። እኛም የያዝነው ፕሮጀክት እኔና በአምላክ የሰራንበት ፕሮጀክት ነበረ። ጀስት ኮንክሪት ያው ኮንሰልታንቱ ያዘዘው ሲ30 ነው። ከዛ እንደ አጋጣሚ ሲ25 መጣ። እንትኑ ምድር የሚባለው ኮንክሪቱ መጣ ማለት ነው። ማት ፋውንዴሽን ኦልሬዲ ተሞልቷል እና ኮንትራክተሩ ሌላ ነው ማለት ሌበር ቤዝድ ኮንትራት ነው። ኮንክሪት ደግሞ ሰፕላይ የሚያደርጉት ደግሞ ሌሎች ባቺንግ ፕላንቶች ናቸው ምናምን። ከዛ ኮንሰልታንቱ ኮር ቴስት ይወሰዳል። ስትረስ የሚበዛበትን ቦታዎች እንወቅና ሌላ ሚቲጌሽን ሜካኒዝም እንፈልጋለን ተባለ። ትንሽ ጥል ተፈጠረና ኮንትራት ተርሚኔት እስከማድረግ ድረስ ነበር የደረሱት። እና ያው እንደዛ ነው የሚሆነው። አናዘር ሶሉሽን ስትረስ የሚበዛ ይችለዋል አይችለውም የሚለውን ቼክ መደረግ አለበት። አንዳንድ ብዙ ጊዜ እኛ ሀገር ኦቨር
ኢንጂነርድ እንትን ነው የሚደረገው። ሚኪሻ ቴንክ ዩ ቬሪ ማች። እኛ ሀገር ብዙ ጊዜ ስትራክቸሮች ኦቨር ኢንጂነርድ ነው የሚደረጉት። አይታችሁ ከሆነ G+ 18 ህንፃ C50 ምናምን ነገር በጣም ነው የሚገርመኝ። C50 መስራት የሚችሉ ባቺንግ ፕላንቶች በጣም የተወሰኑ ናቸው። C30 ራሱ የሚሰሩ እንትኖች ብዙ ጊዜ እኔ በጣም ስመጥር የሆኑት ኪዩብ ቴስት ስንወስድ ፌል የሚያደርጉ ናቸው ብዙ ጊዜ ማለት ነው። ስለዚህ እንደዛ አይነት ነገር አለ። ስለዚህ አናዘር ሚቲጌሽን ሜካኒዝም ልንወስድ እንችላለን። ሌላ ዴት ሼር አድርገኝ። የምን ዴት ነው ሼር ማድረገው? ሻሎም ይቅርታ። ስንት ነው የአርኢ ደሞዝ? አርኢ ደሞዝ የተለያየ ነው። ለምን አይነት ፕሮጀክት፣ ምን አይነት ስኬል ኦፍ ፕሮጀክት ቢሆን። ሰከንድ ይር ተማሪ አውቶካድ ምን ትለኛለህ? በደንብ አውቶካድ በተለይ እንደዚህ ሶፍትዌር ነክ ነገር ከሆነ ብዙ ጊዜ ፕራክቲስ በማድረግ ነው የምትችሉት። በቃ ፕራክቲስ በቃ ውደዱት፣ እንትኑን ውደዱት። ሞር ዩ ፕራክቲስ በደንብ ፐርፌክት እየሆናችሁ ትመጣላችሁ። ሶፍትዌር በቃ እንደዛ ነው። ምንም ከፕራክቲስ ውጭ ምንም ሾርት ከት የለውም ሶፍትዌር። ያው ሾርት ከቶች አሉ። አሁን ለምሳሌ ላይን ለመስራት ለምሳሌ አውቶካድ ኤል ነገር ምናምን፣ እነዚህ ግን ላይክ ስትሰሩ ነው የምታውቁት። ዳታ ሼር አድርገን ኦኬ፣ ዳታ ለማለት ነው። ሻሎም ሼር አድርገኝ ዘ ዋን ዩ ሾድ አስ ቢፎር። ኦኬ ያው እንዳሳየዋችሁ ነው። አዋሽ ባንክ መታፈሪያ ኮንሰልተንሲ ነው ዲዛይን ያደርገው ከዴቭ ኮን ጋር አብሮ በመሆን የወሰደው ኮስት እዚህ ጋር አለ። ወደ 97 ሚሊዮን ብር አካባቢ ነው። ወደ 180 ወደ 11 ሚሊዮን ዶላር አካባቢ ነው። ሙሉ ከነ ቫርኔሮ ነው የሰራው ስራውን። ስራው የወሰደው አይ ቲንክ እዚህ ጋር በደንብ ተቀምጧል። አይ ቲንክ ፕሮጀክቱን ዲዛይን ለማድረግ 4 ሚሊዮን ብር ነው ፎር ዲዛይን። ለኮንሰልተንሲ ለሱፐርቪዥን በየወሩ እስከ 105,000 ብር አካባቢ ነው ሲከፈለው የነበረው ከዴቬኮን ከተባለ የፊንላንድ ድርጅት ጋር እና ባይ ዘ ዌይ ይህን ህንፃ ዲዛይን ያደረጉት ስትራክቸራሊ ዶክተር ንጉሴ ተበጀ የተባሉ ስትራክቸራል ኢንጂነር አዲስ አበባ 5 ኪሎ አሁን አይ ቲንክ CBTE የተባለ AIT እዛ የሲቪል ኢንጂነሪንግ አይ ቲንክ ዲን የነበሩ ናቸው። በቅርቡ የኮቪድ ጊዜ ነው ያረፉት እሳቸው እና እሳቸው ናቸው ስትራክቸራል ዲዛይኑን የሰሩት። ኮንሰፕት ዲዛይኑን ዴቬኮን የተባለ የፊንላንድ ድርጅት ነው የሰራው እና መታፈሪያ ኮንሰልተንሲ የተባለ እዚህ ጋር በድሉ ህንፃ ባይ ዘ ዌይ በድሉ ህንፃ ኢትዮጵያ የመጀመሪያው ፕሪካስት ህንፃ ነው። የኔ ቪዲዮ ላይ ፒን አድርጌዋለሁ አይታችሁ ከሆነ። ፕሪካስት ህንፃ ካወራን በድሉ ህንፃ የመጀመሪያው ነው። በ1960ዎቹ ነው የተሰራው። አይ ቲንክ ምን ዘመን ነበር የሚባለው? ከኮሚኒዝም በፊት አይ ቲንክ በኃይለስላሴ ዘመን ነው የተሰራው እና እንደዛ ነው። ህንፃው 18,000 ካሬ ቶታል ፍሎር ኤሪያ ያለው። ሌላው በምን ያህል ጊዜ እንዳለቀ እዚህ ጋር ይናገራል። በ10 ስንት ወራት ውስጥ ነበር ያለቀው። ኦኬ እዚህ ጋር አይ ቲንክ ፕሪሊሚነሪ ስቴጅ ላይ እየነበሩ ያለው ነገር ነው። ያው እዚህ ጋር ፕሮቪዥናል አክሴፕታንሱ በ2010 ላይ 2010 ማለት በእኛ 2002 ማለት ነው። ወይም ደግሞ በኳስ የምታስታውሱ ካላችሁ የአፍሪካ ዋንጫ ማነው ዓለም ዋንጫ ሳውዝ አፍሪካ የተዘጋጀ ጊዜ ከዛ በኋላ ፋይናል አክሴፕታንስ 2012 እኔ አይ ቲንክ የ9ኛ ክፍል ተማሪ ነበርኩኝ 2012 ላይ 9/10ኛ ክፍል 2012 እና እንደዛ ነው። ጀስት የእነሱ አርቲክል ነው።
ኦኬ ሌላ ልክፈትላችሁና ቆይ ኢንፎርሜሽኖች አሉ። ብዙ ባልቆይ ደስ ይለኛል። ትንሽ ቆይቼ እወጣለሁ። ኦኬ ይሄ ፕሮጀክቱ ቶታል ሳመሪ ነው። የፕሮጀክት ሳመሪ ነው። ሶ ፕሮጀክቱ የተጀመረበት ይታያቸዋል ወይ? ዙም አውት ላርግ። ፕሮጀክቱ ኮሜንስ ያደረገው የጀመረው አይ ቲንክ 2006 ላይ ነው። 2006 ማለት 1998 በእኛ የሶስተኛ ክፍል ተማሪ እየነበርን አብዛኞቻችን እዚህ ያለ ነው። ኦኬ 2006 ማለት ጀርመን ዓለም ዋንጫና አዘጋጅታ ጣሊያን የበላችበት ዓመት ማለት ነው ባልሳሳት። ቫርኔሮ ኮንስትራክሽን ነው እንትን ያደረገው 2006 ኤፕሪል ላይ ኮንትራቱን ተፈራረሙ 2006። ከዛ ምናምን የተወሰነ ጊዜ ው ቅድም የነገርኳችሁ ሰብ ኮንትራት ድሪሊንግ ፓይል ወርክስ ሚድሮክ ፋውንዴሽን። ያኔ ሚድሮክ ከባወር ጋር ነበር። ያው እንደነገርኳችሁ ቅድም ሚድሮክ ባወር ፋውንዴሽን ድሪሊንግ ካምፓኒ አስ ሰብ ኮንትራክተር ፎር ፓይል ድሪሊንግ ወርክስ። ሾሪንግም ይኖረዋል። ፋውንዴሽኑም ፓይል ፋውንዴሽን ነበረ። ግን አሁን ከተማችን ቅድም የነገርኳችሁ ከተማችን ያሉ ሃይራይዝ ቢልዲንጎች ካሳንቺስ ያሉትን አብዛኞቹን ብታዩ ማት ፋውንዴሽን ነው የሚጠቀሙት። ማት አንድ ጊዜ ከሞላችሁ የኔም ቪዲዮ ወደኋላ ተመልሳችሁ ማየት ትችላላችሁ። ዋንስ ማት ፋውንዴሽን ከሞላችሁ በኋላ ምንም አይነት ቴስት የለውም። ልክ ፉቲንግ እንደመሙላት ማለት ነው። ፓይል ግን አንድ ጊዜ ከሞላችሁ በኋላ ኢንቴግሪቲ ቴስቶች አሉ እና ሶኒክ ቴስት ምናምን የሚባሉ አሉ። በድምፅ እንትን ዌቭ በመልቀቅ ምናምን ነገር ፓይሉ ኢንታክት እንደሆነ እንዳልሆነ ኔኪንግ ገጥሞታል፣ በልጂንግ ገጥሞታል። በልጂንግ ማለት ለምሳሌ አንድ ፓይል እንደዚህ ነው አይደለ? ብዙ ጊዜ ፓይል ሰርኩላር ነው፣ እንደዚህ ነው። ኖርማል ፓይል እንደዚህ ነው። እንደዚህ ወፍራም ከሆነ ቦርጫም ነገር ከሆነ ይሄ በልጅ አድርጓል ማለት ነው። ዊችስ አፈሩ ኮላፕስ ካለበት እንደዚህ በልጅ ሊያደርግ ይችላል። የሆነ አባጣ ነገር ሊኖረው ይችላል። ይሄ በልጂንግ ይባላል። ይሄ ፓይሉ ኢንቴግሪቲ ላይ ሌላ ኮምፕሊኬሽን ይፈጥራል ማለት ነው። ሌላው ደግሞ ኔኪንግ የሚባል አለ። ኔኪንግ ማለት ለምሳሌ ፓይሉ እንዲህ ከሆነ እዚህ ጋር ቡድስ ካለ ዲስ ኔኪንግ ይባላል። ፓይሉ ግን ኢንታክት ከሆነ በቃ በስነስርዓት በትሪሚዮ ከተሞላ ላይክ ፓይል ሲሞላ በትሪሚዮ ነው እየተሸከሸከ ኦቨርፍሎ መኖር አለበት። ምናልባት ሾሪንግ ሲሰራ አይታችሁ የምታውቁ ከሆነ ኦቨርፍሎ ማድረግ አለበት። በቃ ድንጋይ ከሆነ አፈሩ ኮላፕስ ከሌለው እንደዛ ነው። ግን አፈሩ ኮላፕስ ካለው ጀስት በኬዚንግ የሚባል አለ። ልክ አሁን ለምሳሌ አፈር ላይ ፎርምወርክ ከከቱም አለ። ግን ኬዚንግ የሚባል ልክ እንደ ፎርምወርክ አይነት ነገር አለች፣ ትገባለች፣ ብረት ነገር ነች። እዛ ጋር ይሞላል። ከዛ በኋላ ኬዚንጉ ይወጣል ማለት ነው። ካደረ እዛው ይደርቃል። ኪሳራ ነው የሚሆነው። ግን ያው ለእንትን ችግር የለውም። ለሾሪንግ ከሆነ ግን ኤክስፖዝድ ዴብዝ ምናምን ስለሚኖረው ያው ፓይል እንትኑ ላይ ለምሳሌ ፓይል ከሆነ ይሄ ማክሲመም ኤክስካቬሽን ዴብዙ ለምሳሌ 6 ሜትር ከሆነ እቺ ኤክስፖዝድ ዴብዝ ነች። የተወሰነ ኢምቤድመንት እዚህ ጋር ይኖራል። ከዛ እዚህ ጋር አንከር ይደረጋል። ሾሪንግ ሲሆን ማለት ነው። እዚህ ጋር እንደዚህ ከሆነ ማለት ነው። ስለዚህ የተወሰነ የኛውን ስትገልጡት ይሄ አንከር መደረግ ስላለበት እናንተ ኬዚንግ ካረጋችሁ ኬዚንጉ መውጣት አለበት። ስለዚህ ሊትራሊ ፓይሉ ሊወድቅ ይችላል ማለት ነው። ስለዚህ ኬዚንግ ሁል ጊዜ መነቀል አለበት። ያው በጣም ቀባጠርኩኝ ብዙ ነገር ስለ ፓይል ምናምን አወራን። ፊኒሽንግ ኤሌክትሪካል ኤሌክትሮ ኦኬ። እነዚህን እንትኖች ሌላ ጊዜ ሼር አደርጋቸዋለሁ። አፍሪካ ዩኒየንም አለ እዚህ ጋር ባለው ቅደም ተከተል ነው እንትምልላችሁ። እዚህ ጋር ዛሬ አዋሽ ባንክን አይተናል። ኔክስት ናኒ ወይም ደግሞ አይ ቲንክ አፍሪካ ዩኒየንም ብናይ አሪፍ ነው። ቴሌግራም ቻናል ላይ ለቅላችኋለሁ። የቴሌግራም ቻናል ዩዘር ኔም ይሄ ነው። ገብታችሁ ጆይን አድርጉ። ይሄን ይመስላል። ቴንክ ዩ ቬሪ ቬሪ ማች። እስኪ አንድ መወደው ኮሜዲያን አለ፣ እሱን እናስገባውና እሱ ከገባ አይ ቲንክ ሂዝ አን ኢንጂኒየር እናናግረውና እንወጣለን።
ስለዚህ ጥያቄ ካላችሁ ጥያቄያችሁን ልመልስ። የሬዋን ንገረን። የሬውን ዮሐንስ የሬዋን ንገረን። ሬውን ምንድን ነው አልገባኝም። ጥያቄ የተጻፈ የለም። ቢልዲንግ ኮንስትራክተር ሳለሪ ሬንጅ ፕሊስ። እንደነገርኩ ነው፣ እንደ ፕሮጀክቱ ሬንጅ ነው የአሪ ደሞዝ የሚለያየው። የአሪ ኦኬ፣ የአሪውን ንገረኝ ነው። ኦኬ ሬዚደንት ኢንጂነር ስትሆን እውነት ለመናገር እርግጠኛ ሆኜ እንዲህ ነው ልልህ አልችልም። በኮንሰልታንት ሳይድ አሪ እስከ ለሃይራይዝ ቢልዲንጎች እስከ 25 ሺህ ብር እንደሚከፈለው አውቃለሁ። በክላይንት ሳይድ ደግሞ ከሆነ እስከ አይ ቲንክ ከፍ ይላል። በክላይንት ሳይድ ከሆነ በኮንትራክተር ሳይድ ከሆነ አይ ቲንክ አነስ ይላል። እኛ ሀገር ባለው እኔ የማውቀው ማለት ነው እስከ 25 ሺህ ብር ብላ ያዘው። በጣም ተለቅ ያለ ፕሮጀክት ከሆነ ለምሳሌ እንደነ በላይነህ ክንዴ የሚሰሩት አይነት ፒያሳ የሚሰሩት አይነት ከሆነ እስከ 30 ሺህ ብር የሚከፈላቸው አሪዎች አሉ። ግን ልምዱም በጣም ላይክ 10 ዓመት የሰራ ምናምን አሪ ነው እዛ አካባቢ የሚቀመጠው። እስከ 35 ሺህ እስከ 40 ሺህ የሚከፈለው ይኖራል። ግን ያው እንደ ልምድ ነው እና እንደ ፕሮጀክቱ አይነትና እንደ ልምድ ነው። እንደዛ ነው። አነስ ያለች ፕሮጀክት ከሆነ 10 ምናምን ሺህ ብርም ሊከፍሉ ይችላሉ። እንደዛ ነው። ስለዚህ አይ ቲንክ ለዛሬው ይብቃን። ቴሌግራም ቻናል ጆይን አድርጉ ሁላችሁም። ቴንክ ዩ ቬሪ ማች፣ አመሰግናለሁ። ኔክስት ታይም የአፍሪካ ዩኒየን ቢልዲንግ ሼር አደርጋችኋለሁ። የእሱን ኢንፎርሜሽን ሼር አደርጋችኋለሁ። ቴንክ ዩ ቬሪ ማች። መልካም እደሩ፣ መልካም ምሽት፣ መልካም አዳር።